ምንድነው አለው ቪዲዮ የስንሱ ቪዲዮ እኔ ያየው ነበር አንቺም አይተሻል ሶ ተጋብተን የሆነ ምን ብሎ ነበር ፈሪ አስታውሽ ተጋብቶ የተቃጠሉት ነው ምንድነው አለው ተገናኝተን ተፋቅረን የእንትን ያላችሁ አጋብተን አንቺን አግብቼ ያሳበድኳቸው ነው ያለው እኮ እሱ ራሱ እዛ ጋር እኮ በፍቅር እንደሄደ ነው ያወቀው እንጂ ለገንዘብ ነው እኮ እሱ አይደለም ያለ እኮ ነው በፍቅር ነው የሄድኩት ኖ ጥርስና ማስመሰል ያስመሰለ ነው እንጂ እውነተኛ አልነበረም ጥርስና ልብስ የማይሸፍን ነገር የለም ደግሞ ገንዘብ እሱ እየቀለደ እንደሆነ እንደታወቅሽ የሰፈሬ ልጅ ነው የሚወደስ ፍቅረኛ አሉ እኔም የድሬ ልጅ ነኝ እንታወቃለን እርስ በርስ እንዴ ነው የሰፈርሽ ልጅ ነው አዎ እንታወቃለን እርስ በርስ ጋይስ ያዙልኝ ወሮን በቃ አሁን አድሬስ ተገኝቷል አይሳዛ እና ቀጥ ሞር ኢንፎርሜሽን ኦኬ ቀጥ እንደዛ ስለሆነ እንትን ማለት አልነበረባትም አታነካከኝ ካሁን እንደምን ማነካከሽ እንደምን አልገባኝም ኖርማል ነው ታውቃለህ ገንዘብ እሷ ገንዘብ ስለኖራት ነው እሷ ራሱ ኮንፊደንስ ምናምን ነበር እሱን አላገኘሁትም በርግጥ ግን እሷ ጋር አውጥተን ነበረ ሜቢ የምታውቁ ሰዎች አላችሁ ምሳሌ በእኔ ልውሰድልክ እኔ አሁን ሸማግሌ እኔ ደሃ ስለሆንኩኝ እሱ ሸማግሌ እኔ የምፈልገው ገንዘብ እስከሆነ ድረስ ቢሰጠኝ እሱን አገባለሁ ካለምንም ድርድር ምክንያቱም እሱ የኔን ህይወት ቀይሮ የፋሚሊን ይቀይራል አይተሃላ እንዴ ለምን የምታገባው እኔ አሁን የሆነ አያቴ ወይ አባቴ የሚሆንልኝ ሸማግሌ መቶ ዲያስፖራ ሆኖ ላግባሽ ብለኝ እሺ ነው ምለው ምክንያቱም እኔ መለወጥ ነው የምፈልገው በቀላል መንገድ ማለት ነው ለምን ሰርተሽ አትለወጭም እንዴ ድጋስ ተሰርቶ አይለወጥም እሺ ለምሳሌ ልጁ ወጣት ከተባለ 25 አመት ከተባለ ሰርቶ አይለወጥም ለምንድነው አቋራጭ እሺ ቢሆን ራሱ ለምንድነው አቋራጭ የፈለገው ለምንድነው ወጣት ነው እንደዛ ደግሞ ያናክላል እኮ እንደዚህ ምናምን ሴር ምናምን ያናክላል ጉልበት አለው ላይክ እንዴ ለምንድነው ተቋራጭ መንገድ ነው ስማ አሁን እሱ ሰርቼ ይለወጣለሁ ቢል ስንት አመት ይፈጃል አሁን እንደዚህ ደግሞ በቀላሉ እኮ ነው አንድ ሁለት ምናምን ሳይል በቀላሉ ሰማይ መንካት እኮ ነው የሚባለው እንደዛ ስለሆነ እሱም እንደዚህ አማራጭ ነው የተጠቀመው እኮ አሁን የሷ ገንዘብ ኦኬ በገንዘብ ቢሆን የሰው ገንዘብ ወስዶ የራሱን አድርጎ ከዛ በኋላ እንደዚህ የሰው ህይወት ላይ ገብቶ ያለ ምግብ ያለ ይቻላል እንደዛ ሆነ ሃይማኖት ምናምን አይልም እኮ እኔ ስለ ሃይማኖት አይደለም ያወራሁት ኖርማል ጥያቄ ነው የጠየቅኩሽ ልጁ በብርም ብሎ ከሄደ ወጣት ነው መስራት አለበት ይችላል መቀየር አለበት ግን ካልሆነ ከሄደ ለምንድን ነው እዛ ለብርም ብሎ እሷ እንደዚህ ዝም ብሎ መስቶ እሷ ብራንም አጣ እውነት ከሆነ ራሱ ብራንም አጣ ጊዜውንም አጣ ያ ሁሉ ከሱ ጋር የደከመች ማሳጅ ያረጋች ምናምን እኔ ራሱ ኤኒዌይ ማሳጅ ያረጋች ማሳጁ ምናምን ሲደረግ በጣም መቼኝ ነበር ኤኒዌይ እና ገንዘብ ማታ ምናምን ተስፋ የሆነ በቃ አግኝቻለሁ ምናምን ወጣት አግኝቻለሁ ምናምን ብላ ራሷ ተስፋ ነበር አጥራ አሁን ዝም ብሎ ንብረቱን ሁሉ ነገር ጥሎ ሲሄድ ያው የሆነ ሰው ይጎዳል ብሎ ማሰብ እንዴት ነው አንዳንዴ ምን አለ መሰለክ ሐስበህ የገባበትና ያ ህይወት ዘላቂ ሳይሆን ሳይቀር በጣም ያሳዝናል ምክንያቱም አሁን እኔ ደስተኛ ሆናለሁ ብዬ አስቤ ወደ የሆነ አሮጌ ገብቼ ባለ ትዳር ይሆነኛል ብዬ አግብቼ ማለት ነው ከዛም በኋላ ያ ደስታ የማያገኝበት ማስመሰል ምናምን ከሆነብኝ ሁሉ ጊዜ ያስጠላኛል
እንኳን ሌላ ነገር ተውና ማለት ነው። እኔ በራሴ ስላየሁኝ ነው ባይዘው ወላሂ። እኔ አሁን የሆነ ሽማግሌ አግብቼ ከዛም በኋላ ደስተኛ ሆናለሁ ለፋሚሊ አሳልፋለሁ ብዬ ነው ያሰብኩኝ መጀመሪያ ላይ። ከዛም በኋላ ምን አጋጠመኝ መሰለህ? እሱን ፊቱን ሳየው ራሱ ብቻ ይደብራል። ስሜት ያየ ወላሂ በጣም ይደብራል። እንደዛ ስለሆነ በቃ ግን አንድ ጥያቄ ልጠይቅሽ፣ ይቅርታ እሺ። ግን በእድሜ ብቻ ትልቅ ስለሆኑ ብር አላቸው ላይክ 20 ቤት አለ ነው ምናምን ሰዎች ላይክ ደግሞ ብር የላቸውም። ብራቸውን አለምታስቡት ወይስ እንዴት ነው? አልገባኝም። እሱ ትንሽ ሞር ዲቴል እንፈልጋለን። እንዴት ነው ታውቃለህ? አሁን ያ አሮጌ ሰውዬ አግብቼ ህይወቴን እለውጣለሁ። ከዛም በኋላ ከኔ ከኋላ ደግሞ ፋሚሊ ስላለ እዛ አሜሪካ ፕሮሰስ አስጀምሮኝ እዛ ሄጄ በቀላሉ በቃ እሱን አፋትቼ ምናምን አርግቼ ለፋሚሊ የተሻለ ህይወት ለወንድሞቼም ለእንት ፋሚሊ የተሻለ ህይወት እኖራለሁ ብዬ ስለማስብ ነው። ይሄ ታውቃለህ፣ እንደዚህ ስለማስብ ገባሁበት። ደስተኛ አልሆንኩም። በጣም ደበረኝ። ብቻ እሱ ጋራ መተኛት አለ ምን አለ ይሄ ነገር በጣም እሱ ልጠይቅሽ ነበረ። ይቅርታ እሱ ልጠይቅሽ ነበረ። አሮ ነው ፊል ላይክ ፊሊንጉም መናገር ትችላለሽ። ግን ምን አይነት ፊሊንግ ነበረች ከሱ ጋር? በቃ አለ አይደል የምታሳልፋቸው ጊዜ ምን አይነት ፊሊንግ ነበረች? ግዴታ ነው በቃ ቢኮዝ ሚስት ነው ምናምን ካለች በኋላ ግን ታረግ በቃ የሆነ ነገር ይደረጋል። አይ እሱ ደስተኛ ይሆናል ታውቃለህ። እሱ ደስተኛ አንቺ ምን አይነት ፊሊንግ ነበረች? ውስጥሽ አልረበሸሽም እኮ? ረብሾኝ ህሊናዬ ራሱ ወቅሶኝ እንዴት ነው ለገንዘብ ብዬ እንደዚህ ነገር ውስጥ የገባሁበት ብዬ እስከማያለቅስ ድረስ እንትን አሁንኝ ታውቃለህ። ወላሂ በቃ እኔ አልፈልግም፣ ገንዘቡ ይቅርብኝ፣ እንደዚህ ከሆነ በአፍንጫ ይውጣ ብለክ ወስነክ ከዛም በኋላ ትወጣለህ። አሁንም በሱ እኔ አልፈርድም። እንደዛ ሆኗል ብዬ ነው የማስበው፣ እንደኔ ማለት ነው እኮ። ማነው ጥፋተኛ? አሁን ወደ እንትኑ እንሄድና ማነው ጥፋተኛ? አንቺ ኦር ደግሞ ልጁ ኦር እነሱ ሰዎቹ? በአንቺም ከሄድኩ አንቺ ነሽ ጥፋተኛ ወይስ የአንቺ አልሽው ሰውዬ? ኦር ደግሞ በእነዚህ ራሱ ብንሄድ ማነው ጥፋተኛ ብለሽ ታስቢያለሽ? እሱም ጥፋተኛ ነው፣ እኔም ጥፋተኛ ነኝ። ምክንያቱም እሱም እኔን መመኘት አልነበረበትም፣ እኔም እሱም መመኘት አልነበረበትም። አንዴ ለምን አይመኘውም? እንዴ ካገኘ ለምን አይመኘውም? እሱ ምኑ ነው ጥፋተኛ ታዲያ? አንቺ እሺ ካልሹ ከፈልገሽ ከሄድሹ ለምን እሱ ጥፋተኛ ይሆናል? እንዴ ነው ታውቃለህ፣ እኔ ለገንዘብ ብዬ ነው እንጂ እሱ ወድጄ አይደለም አልነበረም እኮ። ገባኝ፣ ተረዳሁሽ። ግን እኮ ጥፋተኛ ለምን እሱን አደረግሽው ታዲያ? ኦር ደግሞ ይሄ ለራሱ አስቦ የገባበት ጥፋት ነው እንጂ የወሰኑ አሁን እዚህ ጋር እኔ ያልኳለሁ ጀስት ኖርማል ነው ያወራው እንጂ እነሱ ላይ እንትን ያልኩ አይደለም፣ የፈረድኩ አይደለም። ግን አስበሽበት ነው የገባሽ አይደል? መጀመሪያ ስታስብ ብርም ይሁን ምንም ይሁን የሆነ ራስህን ለመቀየርም ይሁን በዛ መንገድ ስማ፣ መጀመሪያ ላይ እኔ ጥቅሜን ነው ያሰብኩኝ እንጂ እሱ ጋር የሚፈጠር እኔ ድብርት ውስጥ መግባት ራሴን መውቀስ ምናምን አላሰብኩም ነበረ ጭራሽ። አንዳንዴ ድቅድቅ እንደዚህ አይንህን ይዘህ ጨፈነህ የምትወስነው ነገር አለ ታውቃለህ። እንደዚህ እና ሰርቶ አይለወጥም እንደ ወጣት አይደል? ስለሱ በቋራጭ መንገድ መሆን ፈልጎ ነው በቃ። እዚህ ኦኬ ኖርማል ነው ወላሂ ኖርማል ነው። ምክንያቱም እሷን አግብቼ አሜሪካ እሄዳለሁ። ከዛም በኋላ ደግሞ አሜሪካ ከሄድኩኝ በኋላ ደግሞ እሷን እንትን እንፋታለን። ከዛም በኋላ የህይወቴን እኔ የምወደውን የምፈልገውን ጋራ እኖራለሁ ብሎ ስላሰበ ነው። ልክ እንደኔ ማለት ነው። ታትስ ኖርማል ኖርማል እንደዚህ ቀለል አድርገሽ ኖርማል ነው እያልሽ እኮ ነው። ገባበት ያሰበ አልሆነም። በቃ ተፋቷል። ዋለው ቴንክ ዩ ፎር ሀሳብ ስለሰጠሽ እናመሰግናለን። የምሰሙኝ ማለት ነው እንደዚህ ነው የምላቸው። ለገንዘብ ብላችሁ እድሜ የማይመጣጠን ሰው ጋር ባትሄዱ የተሻለ ነው። ወላሂ ባትሄዱ የተሻለ ነው። ምክንያቱም ሊና ከውስጥ እንትን ይላል። ገንዘብ እኮ ሰርቼ የማመጣው ነው፣ እንዴት ነው ይሄን ህይወት ውስጥ የገባውበት ብለክ በጣም ነው ቁጭት ውስጥ ነው የምትገባው ታውቃለህ። እንደዛ ስለሆነ እንዳይገቡ ባይነኝ እኔ። ኦኬ
ስለዚህ እነሱ እነኚህ ከሆነ እኔን ለታላጣር እንድታረቁ ፈልጋሉ። እንደዚህም ጥሎ አይሄድም አክስቴን። እሱን እየተከራከርኩ ነው። ምን ሀሳብ አለሽ እሱ ላይ? እኔ እሱ ላይ አልፈርድበትም። እንኳን ሄደን እያልሽ ያለሽው ያ እሺ፣ መልካም ቀን። አመሰግናለሁ ሀሳብሽ። ኖርማል ነው ኖርማል ነው የምትሉ ሰዎች ደግሞ በጣም ነው የገረማችሁኝ ያላችሁ። ምኑ ኖርማል? ተፋቶ ያለ ነገረኝ። የወሬ ጥማት አልነግርህም። ሙት ኦር ሙት አልነግርህም። ቆይ አሁን ደግሞ ትናለች። ኦኬ የወንዶች ጠበቃ አለች። እሷን ላስገባትና ሀሳብ አልወሰዳት። እሺ ይሰማል። ቀጥይ ኬቢ። እኔ ምንም የሰማሁት ነገር የለም። አሁን የመጣሁት እንዴ? አሁን ከመጣች ለምንድን ነው እንትን አልሽው ታዲያ? እንዴ ትንሽ መስማት አልነበረብሽም ታዲያ? ይቅርታ። እሺ ይቅርታ። ችግር የለውም። እኔ ደግሞ የወንዶች ጉዳይ መናጀር ወንድሜ፣ ቀሪው ነገ እንቀጥላለን። መልካም ቀን ይሁንልህ። እሺ ቻው። ቴንክ ዩ። እሺ ሲስ ኦኬ። እንዴ እና አሁን ጋይስ ወደ መፍትሄው እንሂድ። እንዴ ብዙ እየተከራከራችሁት ነው። ኦኬ እሺ ሰላም ነው ወንድሜ? እሺ ሰላም። አይ ቢታረቁ ደስ ይለኛል። ለምን አግፍቶ ሶ ዩ ጉድ ኦኬ። ኦኬ ነው ምንድን ነው? ሶሪ አይሰማም? አሁን ይሰማል። ለምን አግፍቶ የእሷ ብር በልቶ ይጠፋል? ጥያቄ ነው። ለእኔ ነው ለሱ ነው? ልጻፍ ለሱ ከሆነ ምናምን አዎ መጀመሪያ ለምን አገባ? ለብር ብሎ አግፍቶ አሁን ብርም ጨርሶ ይጠፋል እንዴ? እኔ እንዴት መመለስ ይችላለሁ ታዲያ? አሁን አይችልም ማለት አለብህ? አይችልም። እሺ ወይስ ጽፌ እሱን ልጠይቀው? እኔ አሁን ላይክ ማን ነው ጥፋተኛ ምናምን? ጥፋተኛም ሳይሆን እሷ ትክክል ነች ብዬ አስባለሁ ነው አክስቴ። እሺ ጥፋተኛ ማለት ነው ልጁ ነው። እንዴት? ለምን መጀመሪያ የሱ እኩያ አይደለችም? ለምን አገባ እንዴ? እኩያ እኮ ናቸው። እኩያ ስለሆነ እንዳታይም እንደ ፒክቸር ላይ ምናምን ምንድነው ልዩነቱ? የምታየው ሴትዮዋ እኮ ማማ ነች። ግን ለምን መጀመሪያ ማማ ላይ አክስቴ ማማ ሶሪ እንዴት? ምንድነው ማማ ማለት? ወጣት ነው። ኦኬ ጎ ሄድ። ወጣት ነው